የዛሬው ይለያል። በጣም የሚያምር ሶፋ ከለሩ በጣም የተመቸ ከለር ነው ይዤላችሁ የቀረብኩት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የዳውድ ፈርኒቸር ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ እንደምትመለከቱት አንድ ጠረጴዛ፣ አንድ መሳቢያ ያለው እንዲሁም ደግሞ 7 መቀመጫ ሶፋ ይዤላችሁ ቀርብ ያለው ማለት ነው። በባለ 20 ቦንድ የተሰራ በባለ 20 ኤችዲ የተሰራ ሶፋ ነው ማለት ነው። ስለዚህ እንደምታዩት እዚህ ጋር የምታዩቸው ቤቢዎቹ ናቸው ማለት ነው። በጣም የሚያምሩ ጥቅጥቅ ተደርገው የተሰሩ ናቸው ማለት ነው። ቤቢዎቹም በጣም ነው የሚያምሩት። ከለሩም የሶፋው ከለር በጣም የሚመች ነው ማለት ነው። በራሳችሁ ምርጫ ስሩልን ባሉ መሰረት ሰርተናል ማለት ነው። እንደምታዩት እንግዲህ እዚህ ጋር ያለው ባለ 2 መቀመጫው ነው ማለት ነው። ይሄ እንግዲህ አሪፍ ተደርጎ የተሰራ ነው። ኤችዲ ስፖንጅ ነው፣ ቆንጆ ነው። ይሄ እንደምታዩት እንደዚህ ዚፑ ሲከፈት ይሄን ይመስላል ማለት ነው። ቦንድ እንትኑ ኤችዲ ስፖንጁ ማለት ነው። ይሄ እንግዲህ ባለ 20 ቲክነስ የሚባለው ነው ማለት ነው። እዚህ ጋር የምታዩት 20 ቲክነስ ውፍረቱ ማለት ነው። ይሄን ይመስላል እንግዲህ ላው ላይ ራሱ እንደዚህ ስትወጡበት ጠንካራ ነው። በጣም ጥንክር ያለ ነው ማለት ነው። እዚህ ጋር እንደምታዩት ላው ላይ ራሱ ብትወጡበትም እንደዚህ ምንም የሚሟሽሽ ነገር አይደለም ማለት ነው። በጣም አሪፍ የሚባለው ኳሊቲ ነው። እዚህ ጋር ያለው ደግሞ ከታች ያለውም የሶፋው ማለት ነው። ከስርም ይለብሳል አቧራ ምናምን እንዳይገባበት፣ ልብሱ እንዳይቆሽሽ፣ ምንጣፍ ላይ ሲቀመጥ ከምንጣፍ ላይ ያለ አቧራ እንዳይገባበት ከታች ይሸፈናል ማለት ነው። ይሄም የምታዩት እንግዲህ ብራንቾኑ በዚህ በኩል ያለው ነው ማለት ነው። ላው ላይ የምትወጡበት በ06 የተመታ ነው ማለት ነው። ሶፋ እንግዲህ አብዛኛው የምንሰራው ከውጭ ሀገር ያሉ እህት ወንድሞቻችን፣ ከአረብ ሀገር ያላችሁ እህት ወንድሞቻችሁ እያዘዙን በታማኝነት እየሰራን እንገኛለን ማለት ነው። ይህ ሶፋ እንግዲህ ሰንበቴ ከተማ ላይ ነው የምንወስደው። እህታችን ከሳውዲ አዛን እንደዚህ አድርገን አሱበን አሳምረን እላታል ማለት ነው። ስትቀመጡም እንግዲህ እንደዚህ ከፍ ያለ ነው ማለት ነው። እንደዚህም አረፍ ስትሉ ደከም ሲላችሁ ቴሌቪዥን ለማየት ወይም ደግሞ ከስራ ገብታችሁ አረፍ ስትሉ በዚህ መልኩ ትሆናላችሁ ማለት ነው። በጣም ይመቻል፣ አሪፍ ነው። ልብስ እንኳን መቀየር ቢያስፈልግ የራሱ የሬድሜድ አለው ማለት ነው። ያንን ማልበስ ትችላላችሁ ማለት ነው። ልብሱ እንዳይቆሽሽ ከተፈለገ ሬድሜድ አድርጎ ማልበስ ይቻላል። ይህ የምታዩት እንግዲህ ቤቢዎቹ ናቸው ማለት ነው። ከስተዛሬው ለየት ያለ ቤቢ ነው የሰራ ነው። ውስጡን በደንብ አድርገን በራሱ በስፖንጅ ነው ማለት ነው ይሄን እየሰራ ነው። ጥንክር ያለ ነው። አንዳንድ ጊዜ ከቁርጥራጭም ሊሰራ ይችላል። ነገር ግን እኛ ሙሉውን ዝም ብሎ ከተቆረጠ ላይ ነው የሰራ ነው ማለት ነው። ይለያል። በቃ ውጥር ያለ ነው። በጣም ነው የተመቸን። የራሳችን ስራ ሆኖ እኛም ወደነዋል ማለት ነው። እህታችን በጣም ተደስታበታለች ማለት ነው። መሀል ላይ ወርቃማ አለው ቤቢው ላይ። ጠረጴዛውም እንደምታዩት እንግዲህ በሰጡን ትዕዛዝ መሰረት ነው ማለት ነው። መሀል ላይ አንድ መሳቢያ አድርገን ነው የሰራ ነው። ይህን ይመስላል ማለት ነው። እንግዲህ ስራችን በጣም ነው የሚያምረው። ሁልጊዜም በአላችሁበት ቦታ ሆናችሁ ሶፋ፣ አረቢያን መጅሊስ፣ አልጋ፣ ቁምሳጥን፣ ኪችን ካቢኔት ማንኛውንም የፈርኒቸር ስራ ማሰራት ትችላላችሁ ማለት ነው። በስልክ ቁጥራችን በ0911 44 54 02 እንዲሁም ደግሞ በኢሞና በዋትሳፕ በማንኛውም ጊዜ ማናገር ትችላላችሁ ማለት ነው። ዩቱባችንንም እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁልን ማለት ነው። ሌሎችም ጋር እንዲዳረስ ሼር እያደረጋችሁልን ሁልጊዜም ተደራሽነት እንዲኖረው ማለት ነው። ማንኛውም ጋር ሲደርስ ለኛ ለስራችን ሁሉም ሰው ጋር ሲደርስልን ለስራችን አሪፍ ነውና ሼር እያደረጋችሁልን ሰብስክራይብም እያስደረጋችሁልን ሁሉንም እንግዲህ የሚደረገውን ነገር እንዳትረሱ እያደረጋችሁልን ይሄን ይመስላል ማለት ነው። እንግዲህ ይሄ ከውስጥ ያለው መቀመጫው ነው ባለ አንዱ። ዚፑን ስትከፍቱት ይሄንን ይመስላል። እንደዚህ አድርገን ይቀመጣል ማለት ነው። አብዛኛው ግን ሶፋ ስንሰራ ቁርጥራጭ ይበዛበታል መቀመጫው ላይ። እኛ ግን ይሄንን በባለ 2 እንዲሁም ደግሞ ባለ አንድ አድርገን መሀል ላይ ኮርነር አለው 7 መቀመጫ ነው ማለት ነው ይሄ ሶፋ የሚታየው። አንዳንድ ጊዜ ግን ብዙ ጊዜ የአንዳንድ መቀመጫ ብቻ አድርገው ይታያል። ምክንያቱም ለኛ ይሄ ለአሰራርም ብዙም እንትን የሚል አይደለም። ለባለቤት ግን እንደዚህ 2 ሲሆን ነው መልካሙ። በቀላሉ ማንቀሳቀስ ይቻላል። እንዲሁም ደግሞ መቀመጫዎቹ ቁርጥራጭ አይበዛበትም ማለት ነው። ይሄም እንግዲህ የምታዩት በባለ 2 ነው ማለት ነው። በዚህኛው በኩል ያለው ኤሉ ላይ ያለው ውስጡን ስትከፍቱት እንደዚህ አድርጋችሁ ልብሱን ሲቆሽሽ ማጠብ እንዲቻል ተደርጎ ነው በዚህ ቢያረግ ነው።
ምንጊዜም ቆሻሻ ሲሆን ለማጠብ ይመቻል። ስለዚህ በዚህ መልኩ አድርገነዋል ማለት ነው። የዛሬው እንግዲህ ስራችን ይህንን ይመስላል። ሰንበቴ ላይ ደግሞ ወስደን ቤተሰቦቻቸው ጋር ገጥመን ወደፊት የምናሳይ ይሆናል። ይህ ሶፋ እንግዲህ በ65 ሺህ ብር ከነ ጠረጴዛው የሰራ ነው ማለት ነው።